ከነ ምክንያትሽ እዛው መቅረት ትሻለሽ እኮ። ለምንድነው ታዲያ በእኔ ስም ለምንድነው ከሱ ጋር ልትጣይ የምትሞክሪው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ? እንዴ ለምንድነው የኔ ስም ሊነሳ የሚገባው? ይሄው ያኔ አልገዛውትም እያልኩሽ እኮ ነው። አንቺ ነሽ ከህይወታችን የወጣሽው አንቺ ሩታ። ለምንድነው ነገሮችን ወደ ሌላ የምትወስጃቸው? አሁን ይኸውልህ እንዴ እሷ የገዛችው ነገር ምንም አይነት ነገር የለም። በቃ አሁን እሺ ተው እንዴ አሁን ይዘሃት ሂድ ከዚህ ምንም ነገር አልፈልግም። ሰምተኛል አይደል እኮ ሩታ። እንሄዳለን ግን ደግሞ መጀመሪያ ያለውን እውነታ እንድታቂ ስለምፈልግ ነው። በቃ እሷንም እውነቱንም ከነ እውነቱ በቃ ትሂድልኝ አልፈልግም። አስወጣልኝ ከዚህ ቤት። የመጣንበትን ነገር አንዴ ብትረጂ አልፈልግም። ከኔ አፍየው የሰማሽ ነው። እኔ አልገዛውልሽም እያልኩሽ ነው። በቃ ምንም አታስረጅኝ አልፈልግም። ሩታ ሌላ ሰው ነው የምታምኚው እኔን ነው። ቆይ ይሄው እሺ እሱ ጓደኛዬ ነው አይደለ? እሱንም አላምነውም። በቃ እሺ እሱንም አላቆምም አላምነውም። እሺ ጨረስኩኝ። አሁን ሳትተወኝም አትተወኝም ወይ? ስለዚህ ልሂድ ልቀቀኝ።